ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት እርምጃ ተወሰደበትም። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በታላቅ ወንድሙ ታላቅ ክህደት ከተፈጸመበት በኋላ በደብረ ብርሃን ከተማ ሳሴት ኪዳነ ምህረት ትንሽ ከተማ ጓደኞቹ ጋር ያለ በመንግስት ሰራዊት ተገድሏል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ህዝብ መካድ ተኩስ አቁም ስምምነት ተፈራርም ያለሁ የሚለው ካፒቴን ማስረሻ ሰጤ የራሱን ወንድም ያለበት ካምፕ ጠቆምና መረጃ በመስጠት በፈጸመው ክህደት ታናሽ ወንድሙን ጨምሮ የ25 ወንድሞቻችንን ህይወት አስበልቷል ብሏል። የአፋህድ አመራሮችን ያነጣጠረ ጥቃት በማድረግ በሶሲት ኪዳነ ምህረት በተፈጸመ ጥቃት ካፒቴን ማስረሻ ሰጤ ለጠላት መረጃ በማቀበል የእናቱን ልጅ የአብይ አህመድ ገብሯል፣ ከከዳህ ላይ ቀር እንዲህ አድርገህ ክዳ ያንተስ ቅጣጣ በማለት የአማራ ፋኖ ህዝባዊ ድርጅት መግለጫ አውጥቷል። በመግለጫውም ወንድሜ አብርሃም ሰጤ ፈጣሪ ነፍስህን በአጸደ ገነት ያሳርፍ በማለት አጠናቀዋል። እጅ የሚያሰጥ እንጂ እጅ የሚሰጥ ፋኖ የለም። ፋኖ የሚለው ቃል ፈነነ፣ እምቢ አልገዛም፣ እምቢ እጅ አልሰጥም ከሚል ቃል የመጣ ነው። በመሆኑም ከዚህ በተቃረነ መልኩ ትላንት፣ ዛሬ፣ ነገም እጅ የሚሰጡ ፋኖ መሳዮች እያየን እንገኛለን። ነገር ግን የእነዚህ የሰርጎ ገቦች ወደ ጠላት ካምፕ መግባታቸው አሁን ላለው የፋኖ ትግል ምንም አይነት ለውጥ ወይንም ችግር አያመጣም። እንደውም የፋኖ አንድነት እንዲመጣ አዎንታዊ የሆነ ጥቅም አለው። እንደሚታወቀው ትግል በአንድ ጊዜ አይጠራምም፣ ለውጥም አይመጣም። ይህ የዓለም የሽምቅ ተዋጊዎች ልምድ ነው ተብሏል። አሁን ባለንበት ነባራዊ ሁኔታ የአማራ ፋኖ የትግል ስልትና ርዕዮተ ዓለም በመላው ዓለም አቀፍ ተጽዕኖ ፈጥሯል። ለዚህም ማሳያ ብዙዎች ሀገራት የፋኖን ትግል አካሄድ በጣም አስፈሪና በጣም ፈጣን እንዲሁም በቀላሉ የማይሰበር በማለት ይጠሩታል። ይህ አሁን ያለው የፋኖ ትግል ለየት የሚያደርገው ትግሉ እንደ ህዝብ ላለመጥፋት የሚካሄድ በመሆኑ መላ የአማራ ህዝብን አሳታፊ ያደረገ በመሆኑ ትግሉ መነሻ፣ መዳረሻ፣ ምክንያት፣ ዓላማ፣ የትግል ስልት ያለው በመሆኑም በወጣት ምሁራንና በወጣት ወታደሮች የሚመራ መሆኑ ምንም አይነት የውጭ ሀገራት ፍላጎትና የግለሰብ ፍላጎት አለመኖሩ ወዘተ። እንደሚታወቀው የትግል ከሰላማዊ ትግል እንቅስቃሴ በኋላ ወደ ነፍጥ ትግል የተሸጋገረ ነው። ወደ ነፍጥ ትግል ስትሻገር ደግሞ ሁሉም የሰላማዊ ትግል አማራጭ ስለተዘጉበት ነው። ትላንት የጀመርነው የናዚ ስርዓት የአይሁድ ህዝቦችን የማጥፋት ሲፈልግ የተለያየ ስሞችን ሰጥቷል። ከዓለም ህዝቦች ራሱን አንደኛ አደረገ፣ አውሮፓን በሁለተኛ አደረገ፣ ይሁዳውያንን በመጥፎ ሳለ። ከዛ የሆነ ሁሉ አይተናል። አሁንም የአማራን ህዝብ ለማጥፋት ሲፈልግ ነፍጠኛ፣ ተስፋፊ፣ አሃዳዊ፣ ጨቋኝ የሚል ስያሜ በመስጠትም በመላው ሀገሪቱ ያሉ ህዝቦች እንዲጠሉት ስሁት ትርክት በመፍጠር ላለፉት 50 ዓመታት ሲገደል፣ ሲፈናቀል፣ ሲሳደር ኖሯል። ይባስ ብሎም ደግሞ የአብይ አህመድ ስርዓት ከመጣ ጀምሮ ሁሉንም አይነቶች ግፍ እያየ ይገኛል። ስለዚህ ይህንን የተረዳው የአማራ ህዝብ ላለመጥፋት እንደ ህዝብ በፋኖ ተደራጅተው ይህንን ስርዓት ለመገርሰስ እየታገለ ይገኛል። ልክ አይሁዳውያን ህልውናቸውን ለማረጋገጥ በመላው ዓለም የተበተኑት በመጠራራት ላይ ያለን ጠላት የነበረውን ስርዓት በመጣል ህልውናቸውን አረጋግጠው አሁን በዓለም ተፈሪ ህዝብ ሆነዋል። በመሆኑም የአማራ ፋኖ ትግል ዋና ዓላማው የአማራ ህዝብ ህልውና አረጋግጦ በመላው ሀገሪቱ የሚገኙ ህዝቦች ጋር እኩል መኖር ነው። የዓለም መድኃኒት የሆነው ኢየሱስ ክርስቶስ ከስቅለት በኋላ ነው የዓለም ህዝብን ያዳነው። አሁንም የፋኖ ትግል ከብዙ ጣውረድ በኋላ ራሱን መስዋዕት አድርጎ አማራንም ኢትዮጵያንም ለማዳን ጫፍ ደርሷል። ድርጅታችን የአማራ ፋኖ ብሔራዊ ኃይል አፋብኃ መነሻችን የአማራ ህዝብና ህልውና፣ መዳረሻችን ድልና ነጻነት፣ ዓላማችን ስር ነቀል ለውጥ፣ የትግላችን ርዕዮተ ዓለም የአማራ ብሔርተኝነት፣ የትግላችን ስልት በትጥቅ የታገዘ ፖለቲካዊ ትግል፣ አማራነት ሲለምልም ህልውናችንን በተባበረ ክንዳችን በማለት የአማራ ፋኖ ብሔራዊ ኃይል መግለጫውን አውጥቷል። በትግራይ ክልል ምርጫ እንደሚካሄድ ምርጫ ቦርድ ለህግ አውጪዎች ገለጸ። ለጠቅላላው ምርጫው ማስፈጸሚያ የ10 ቢሊዮን ብር በጀት መመደቡንም አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል 7ኛው ጠቅላላ ምርጫ እንደሚካሄድና ለጠቅላላ ምርጫው ማስፈጸሚያ የሚሆን የ10 ቢሊዮን ብር በጀት መመደቡን አስታወቀ። ግንቦት 24 ቀን 2018 ዓ.ም በሚካሄደው 7ኛው ጠቅላላ ሀገር አቀፍ ምርጫ ለ7ኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራዎችን መሰራታቸውን ገልጿል። የቦርዱ ምክትል ሰብሳቢ አቶ ተስፋ
ተስፋዬ ነዋይ በህግ አውጪዎች የጋራ ምክክር መድረክ ላይ ባቀረቡት የመወያያ ሰነድ ምርጫውን ለማስፈጸም የሚያስፈልጉ ከ300 ሺህ በላይ አስፈጻሚዎች ምልመላ መጠናቀቁን ገልጿል። ምክትል ሰብሳቢው የእጩዎቹን ምዝገባ ቁጥር 1 እስከ የካቲት 1 ቀን 2018 ዓ.ም እና የመራጮች ምዝገባ የካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን አስረድተው የምርጫ ውጤቱንም ሰኔ 4 ቀን 2018 ዓ.ም ይፋ እንደሚሆን ገልጸዋል። አቶ ተስፋዬ ያክለውም በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች የሚኖሩ ሲሆን እያንዳንዱ ጣቢያ እስከ 1500 መራጮች እንደሚያስተናግዱና ምርጫውን ለማስፈጸም በአጠቃላይ 3018 ሺህ የሚደርሱ አስፈጻሚዎች እንደሚሰማሩ አስታውቋል። በምክክር መድረኩ ወይም በትግራይ ክልል ምርጫ ይካሄዳሉ ወይ በሚል ጥያቄ ከተሳታፊዎች የቀረበላቸው ሲሆን አቶ ተስፋዬ በክልሉ ምርጫ እንደሚካሄድ አረጋግጠው ቦርዱ ምርጫውን በክልሉ ለማካሄድ ከትግራይ ክልል ጊዜያዊ አስተዳደርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት ሲያደርግ መቆየቱን መግለጻቸውን መረጃዎች አመልክተዋል። በኢራን በተቀሰቀሰው ጸረ መንግስት ተቃውሞ የሟቾች ቁጥር ዛሬ ማለዳ ቢያንስ 2570 በላይ መድረሱን መቀመጫውን ዩናይትድ ስቴትስ ያደረገ የሰብአዊ መብት ተሟጋጅ ተቋም አስታወቀ። የኢራን የመንግስት የቴሌቪዥን ጣቢያ ዛሬ እንደዘገበው በቴህራን የ300 የጸጥታ ኃይሎች አባላትና ሲቪሎች በጅምላ ቀብር ስነስርዓት ይካሄዳል። የቀብር ስነስርዓቱ በቴህራን ዩኒቨርሲቲ በከፍተኛ የጸጥታ ጥበቃ ስር እንደሚከናወን ተዘግቧል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጠንካራ እርምጃ እንወስዳለን ሲሉ የኢራን መንግስት አስጠንቅቀዋል። የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደሚለው ከሆነ የመጀመሪያዎቹ የሞት ብይኖች ዛሬ ረቡዕ በኢራን ሊፈጸሙ ይችላሉ። በኢራን ተቃዋሚዎች ላይ የተወሰደው የኃይል እርምጃ በመቃወም የጀርመን፣ የፈረንሳይ፣ የስፔን፣ የፊንላንድና የብሪታንያ መንግስታት ትናንት በየሀገራቸው የሚገኙ የኢራን አምባሳደር ለማነጋገር ጠርተዋል። ይህ በእንዲህ እንዳለ ትናንት ማክሰኞ ምሽት ሁለት ወንዶች በርሊን ከሚገኘው የኢራን ኤምባሲ የኢራንን ሰንደቅ ዓላማ ከምሰሶ ማውረድ መቻላቸውን የጀርመን ፖሊስ ገልጿል። ወጣቶቹም ሁለት ታሪካዊ የኢራን ባንዲራዎችን ለመስቀል ሲሞክሩ ፖሊስ ማስቆም መቻሉን የፖሊስ ቃል አቀባዩ ተናግሯል። ይህ በእንዲህ እንዳለ ቻይና በኢራን የሚኖር የውጭ ጣልቃ ገብነት ተቀባይነት እንደማይኖረው ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጥቃት ለመፈጸም መዛታቸውን ተከትሎ የቻይና የውጭ ጉዳይ ሚኒስትር በኢራን የውስጥ ጉዳይ የሚኖር የውጭ ጣልቃ ገብነት ተቀባይነት የለውም ብለዋል። ዶናልድ ትራምፕ ኢራንን በቁጥጥር ስር ያዋለቻቸው ተቃዋሚ ሰልፈኞች ላይ ግድያ የምትፈጽም ከሆነ በጣም ከባድ እርምጃ እንደሚወስዱ አስጠንቅቀዋል። ትራምፕ ድጋፍ እየመጣላቸው ነው በማለት ሰልፈኞቹ ተቃውሟቸው እንዲቀጥሉ ማበረታትተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ጊንግ በመግለጫቸው ላይ ቻይና በዓለም አቀፍ ግንኙነቷ ማስፈራሪያን ወይንም ኃይልን መጠቀምን አትደግፍም ብለዋል። ቻይና ከዚህ ቀደም በሀገራት ውስጥ ገዳይ ጣልቃ መግባቷን ተቃውማለች። በኢራን የኑሮ ውድነት ምክንያት የተቀሰቀሰው የተቃውሞ ሰልፍም 3ኛ ሳምንቱን የያዘ ሲሆን እስካሁን ድረስ መንግስት በወሰደው እርምጃ ከ2400 ሰዎች በላይ መገደላቸውን የሰብአዊ መብቶች ተሟጋች ድርጅት ይፋ አድርጓል። በኢራን የተቀሰቀሰው ተቃውሞን ተከትሎ ኢንተርኔት ከተቋረጠ ከ132 ሰዓት በላይ እንደሆነ ኔትብሎክስ ይፋ አድርጓል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዘን ቸር ተመኘንም።